ሰላም የሊዱካስ ቲዩብ ተከታታዮቻችን፣ ከዚህ በፊት በቲክቶክ ካነን ኤንድ ሂዝ ማም በሚለው ፔጃችን የምታውቁን፣ አሁን ዩቲዩብ ጀምረናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ ይዘንላችሁ የመጣ ነው ዴይሊ ቭሎግ ነው እና ዛሬ ያው የእመቤታችን ወርሃዊ በዓል ሲሆን እንደገና ደግሞ የልጃችን 11ኛ ወር ስለሆነ በጠዋት ተነስቼ ባለቤቴም ዛሬ ያው ስራ የለውም የእረፍት ቀኑ ስለሆነ ዛሬ ያው በጠዋት ተነስቼ ቤቴን ሞቅ ሞቅ ለማድረግ ቤተክርስቲያን ሄጄ ለማመስገን አስቤያለሁኝ እና እዚህ ጋራ ያው ቤቴን ፏፏፏ እያደረግኩኝ ነው። ልጄ እና ባለቤቴ ያው አርፍ ብለዋል፣ ተኝተዋል። እዚህ ጋራ ማታ ስንጫወትበት የነበረው ቤት ምስቅልቅል ወጥቶ በጣም ዝብርቅርቅ ብሎ ነበረ። እሱን እያስተካከልኩኝ ነው እና ያው ልጄ ኦልሞስት 1 አመት ሊሆነው 1 ወር ብቻ ነው የቀረው። እግዚአብሔር የተመሰገነ ይሁን። ቤቴ ማርያም በጣም ወርቅ የሆነ ልጅ ሰጥታኛለች በዕለተ ቀኗ። ክብር ምስጋና ይግባ ፈጣሪ እና ያው እዚህ ጋር ቤቴን እየጠራረኩላችሁ ነው ከቅልፋቸው ሳይነሱ ቶሎ ለመጨረስ፣ ምክንያቱም ገና ቤተክርስቲያንም ስለምንሄድ ጊዜው እንዳይሄድብኝ ብዬ ስመጣ ደግሞ እንትን ከምል ያው ስራ ከልጅ ጋር ስትሆኑ በጣም ይከብዳል፣ ይንዛዛል ስራው ሁላ እያቋረጣችሁ ምናምን እንትን ስለምትሉ ለዛ ብዬ ነው ቶሎ እያልኩኝ እያደረግኩኝ ቁርሴን ደግሞ እሱንም አሳያቸዋለሁ እያዘገጃጀው ምናምን ነበረ እና ምን ልላችሁ ነው ያው ሰብስክራይብ እያደረጋችሁ እሺ፣ ሰብስክራይብ እያደረጋችሁ ገና ከዚህ የበለጠ ብዙ ነገሮችን ብዙ ቪዲዮችን ሰራላችኋለሁ ደሳስ የሚሉ። ስለዚህ ሰብስክራይብ እያደረጋችሁ እዩ። እዚህ ጋራ ቁርስ ፉል ስለሆነ ልሰራ ያሰብኩትኝ ለፉል የሚሆነኝን ግብአቶች እያዘጋጀው ነው። ቤተክርስቲያን ከሜዲ በፊት ሰራርቼ ልጨርስ ብዬ አሁን ጥጃለሁኝ። ከዛ ያው መቼስ አሁን የተረዳሁት ነገር ዝም ብሎ ላጥ ብሎ ከቤት መውጣት የለም። ያው ልጅ ስታለብሱ ምን ስትሉ ሰዓቱ በጣም ነው የሚሄደው። እዚህ ጋራ እኔም ለባበስኩ ልጄንም አለባበስኩኝ። ያው እንደምታዩት ሽፎን ገጭ አድርጌያለሁኝ። አሁን ልጄን ይዤ ወደ ቤተክርስቲያን፣ እዚህ ጋር አክስቱ ናት የያዘችው እና ማርያም ደረስን እና ምስጋናችንን ልናቀርብ ሄድን። በጠዋት ጸሎታችንን አደረግን፣ አመሰገንን፣ ምናልን። እግዚአብሔር ይመስገን። እግዚአብሔር ምን የሚሳነው ነገር የለም። እመቤቴ ማርያም ለእኔ በጣም ባለውለታዬ ናት። ከድሮ ከልጅነት ጀምሮ ለምኛት አንድም ነገር ያጣሁት ነገር የለምና ሁል ጊዜ ቤቴን በበረከት ትሞላልኛለች። በጣም በቃ እንጃ እናቴ ናት። እና አሁን ወደ ቤታችን ተመልሰናል። ቤታችን ቄጤማችንን ይዘን ፏፏፏ እያደረግኩ ነው። የወላችሁ ቄጤማዬን ጎዝ አደረኩኝ። ያው ብዙ ጊዜ ቡና እንደዚህ እንኳን አላፈላም፣ ምክንያቱም ከልጅ ጋር በጣም ስለሚቆራረጥብኝ ቁጭ ብድግ ስለሚሆንብኝ ቀልል አድርጌ ነው ሰንበትን ቡና የምንጠጣው ከባለቤቴ ጋር። እዚህ ጋር ቁርሳችን ደርሷል። ቁርሳችንን አቀራረብኩ። እንደገና ኬክ ደግሞ እዚህ ጋር እየሰራራሁ ነበረ። ብዙ ጊዜ የፍስክ ሰርቻ አውቃለሁ፣ የጾም ግን ሞክሬ አላውቅም። ይሄ የመጀመሪያዬ ነው። ያው ይጣፍጣል በጣም ግን አልነፋም በደንብ ወደ ላይ ኩፍ አላለም። ብቻ ግን ሞክሬያለሁ። እስቲ ደግሞ ሌላ ጊዜም እንደዚሁ ሰራቼ እንትን እላለሁኝ። እዚህ ጋራ ቡናዬ እንዴት ነው? ሽታው ደስ ይላል አይደል? እዚህ ጋር በቃ ቡና ይደርሷል። የዶሮ አይን የመሰለች ቡና ናት። እዛ እሷን ጠጣን፣ ሻማ ምናምን አበራን። ያው የሚቀጥለው ወር ያው የልጅ ልደት ነው። ቭሎግ የዛኔም ሰራላችኋለሁኝ። እዚህ ጋር ደግሞ ዙረት ሄድን አክስቴ ጋር፣ እናቴም ነበረች። እዚህ ጋር የወላችሁ እናቴን ሞጭ አርጌ የሳምኳትኝ ነው የኔ እናት።
ኑሪልኝ፣ ወድሻለሁ። እዚህ ጋር አባትዬም ተኛ፣ እኛም ምሳችንን በላላን ምናልን። ያው ከዛ እዚህ ጋር ተመረቀ። ልጃችን ታሳድግልን፣ የዛሬ ዓመት በሰላም ያታድርሰን፣ ለወሩም ደግሞ ለልደቱ በሰላም ያድርሰን። ካንዬ ድግ በልልኝ የኔ በት ወርቅ ደግልኝ ይሁንልኝ። ካኑ እሰየኝ ጎበዝ ካኑ። እኔ እኮ ብዙ ምርቃት ካኑ እመቤቴ ማርያም ታሳድግልን። አሜን። ለወሩ በሰላም ልደቱን ለማክበር ታብቃን። አሜን። የኔ እናት የለመኗትን ሁሉ የምታረግ ምስጋና ይግባት። የጌታዬ እናት፣ የኛ እናት፣ ያለም ሁሉ እናት እመቤቴ ማርያም የጭንቃ ማላጇ አንቺ ባርኪልን፣ አንቺ አሳድጊልን። ለኛም እድሜና ጤና ስጭን፣ እስከ እርጅና ስብስብ አድርገሽ አኑሪ። እናት የተወለዱትን ሁሉ አሳድጊልን፣ የታመሙትን ማሪልን፣ የሞቱትን ነፍሳቸውን በገነት አኑርልን። ያለን አዋርሽልን። የተባረከ የተቀደሰ እግዚአብሔርን የሚፈራ ልጅ አድርጊልን። አሜን። እና እዚህ ጋር ቡናችንን እየጠጣን እየተጫወትን ፈታ እያልን ነበረ። ይሁት ቡናው አያምርም? በስመ አብ በጣም ነበር የሚጣፍጠው እግዚአብሔርን። እና ከዚህ በኋላም ቆንጆ ቆንጆ ቪዲዮዎች ፖስት ስለምናረግ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ እንጠብቁን ስል ጠይቃለሁኝ። ባይ ባይ፣ ደህና ደሩ። እንወዳችኋለን። ቻው